ሰላም የዚህ ቻናል ተከታዮች እንዴት ቆያችሁኝ? ዛሬ የገንዘብ አመጣጥና ታሪክ በአጭሩ አሳያችኋለሁ። እስከ መጨረሻው ቪዲዮን በመከታተል አብራችሁን ቆዩ። ዛሬ የምንጠቀምበት ገንዘብ እንዴት እንደተፈጠረ ያውቃሉ? የብዙዎቻችን ጥያቄ ነው። ሰዎች የሚፈልጉትን ነገር ለማግኘት በባዶ ይለዋወጡ ነበር። ይህ አጠራር ባርተር ሲስተም ይባላል። ፍየል ሰጥቶ ስንዴ መውሰድ አንዱ ምሳሌ ነው። ግን ይህ ንግድ ብዙ ችግር ነበረበት። ስለዚህ ሁለቱም ወገኖች እቃ መፈለግ ነበረባቸው። ማለትም ገዢም ሻጭም፣ ሰጪም ተቀባይም ማለት ነው። ስለዚህ ነው የገንዘብ አስፈላጊነት የመጣው። ታዲያ የሁላችንም ጥያቄ የሆነው ገንዘብን ማን ሰራው፣ ሳንቲምን ማን ሰራው የሚል ነው። የታሪክ ተመራማሪዎች መልስ አላቸው። የመጀመሪያ ይፋዊ ሳንቲም የተሰራው በሊዲያ መንግስት ነበር። ሊዲያ አሁን ዘመናዊቷ ቱርክ የምትገኝ ጥንታዊ ዘመናዊ ሀገር ናት። ይህ የሆነው ከክርስቶስ ልደት በፊት በ600 ዓመተ ዓለም አካባቢ ነው። ሳንቲሞቹ የተሰሩት በኤሌክትረም የተባለ ውህድ ነው። በሳንቲሞቹ ላይ አንበሳ ምስል ነበረበት። ይህ ንግድን በጣም ቀላል አደረገው። ሳንቲሞቹ በጣም ከባድ ከመሆናቸው የተነሳ ለአያያዝ አስቸጋሪ ነበሩ። ታዲያ እዚህ ጋር ነበር የወረቀት ገንዘብ የተፈጠረው። የወረቀት ገንዘብን ለመጀመሪያ ጊዜ የሰራችው ቻይና ናት። ታንግ ስርወ መንግስት ታንግ ዴስቲኒ ዘመን ነው። ይህም በ7ኛው ክፍለ ዘመን አካባቢ ነበር። በኋላም ላይ ያደረሰኝ ራሱ እንደ ገንዘብ ማገልገል ጀመረ። አውሮፓውያን ይህንን ጥበብ ከቻይና ለመውሰድ 500 ዓመታትን ፈጅቶባቸዋል። ታዲያ ዘመናት አለፉ፣ ገንዘብም እየተቀየረ መጣ። ታዲያ እንደ አውሮፓውያን አቆጣጠር በ1950 የመጀመሪያው ክሬዲት ካርድ ተሰራ። አሁን ላይ ወደ ዲጂታል ዓለም ተሻግረናል። ገንዘብን በእጃችን ሳይሆን በስልካችን እናስተላልፋለን። እንደ ቢትኮይን ያሉ ክሪፕቶ ከረንሲዎች መጥተዋል። ገንዘብን ከድንጋይ ወደ ሳንቲም፣ ከሳንቲም ወደ ወርቅ፣ አሁን ደግሞ ወደ ቁጥር ተቀይሯል። ገንዘብ ከድንጋይ ወደ ሳንቲም፣ ከሳንቲም ወደ ወረቀት፣ አሁን ደግሞ ወደ ቁጥር ተቀይሯል። በአጠቃላይ ገንዘብ የሰዎችን ሕይወት የቀየረ
ታላቅ ፈጠራ ነው። ከቱርክ ሳንቲሞች እስከ ቻይና ወረቀቶች ታሪኩን አስደናቂ ያደርገዋል። ውድ የቻናሌ ቤተሰቦች ቪዲዮን ስላዳመጣችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ